እናት እዚህ ጋር እኛ ምንም የምንዋሽበት ነገር የለም ማለት ነው። አዳምጪ። እኛ አሁን ከእህቷ ጋር ያለን ጓደኞቿ ነን ያለነው። በቃ ልጅቷ የለችም በህይወት አልፋለች። ሁላችሁም ጸሎት አድርጉላት ነፍሷን በጸደግነት እንዲያለው እና ደግሞ ሁላችሁም ተባብረን የእህታችን አስከሬን ወደ የሀገሯን አፈር ማስገባት ነው የምንፈልገው ማለት ነው። እዚህ ጋር ውሸት ነው ምናምን እየተባለ ሚዲያ ላይ የሷን ፎቶ ለጥፎ ሌላ ነገር ማራገብ ምንም አያስፈልግም። ሁሉም የቻለውን ያቁን መረዳዳት ነው እንጂ እዚህ ጋር የውሸት ምንም ተባለ ማን ተባለ ምንም ለሷ የሚጠቅም ነገር የለም። ማን ደስ እንደለው ነው ሳሞት ሞታ እንዴት እንደሚለጥ ማማ አዳምጪ። አሁን ብሩ ላይ ሳይሆን ፎከስ ያደረግነው መጀመሪያ ጥያቄ መልሽልንና ያዳምጡሽ ነው ለማዋጡ ለምን ችግርም ግን ፎከስ አታድርጊ ብሩ ላይ ገባሽ ያላችሁ ምናምን ሳይሆን እኛ እውነት ነው ወይ ታንቃኒ ሞቶች ወይስ ባደጋ ነው ይሄንን መልሽልንና ህዝቡ ደግሞ ከስር ያለውንም ነገር እንትን ይላል። ግን መጀመሪያ ምን ሆና ነው የሞተችው? ይሄን ጥያቄ ብቻ መልሽልን። ንገሪ እባካችሁ የሚያለቅሳት ላኩ በመቤቴ ሰሙ ልጆች እናንተ እኔ መጥቻለሁ። እኔ ትክክለኛ ሆታ ነኝ። እሺ እናቴ ምን ሆና ነው? እሺ ምን ጠይቅሽ? አሁን እናንተ ያቅማችሁ ነገርኳችሁ። ታንቃኔ ሞተች። see how I strong ራሷን አጥፍታ ነው ባጭሩ። አይመለስላችሁም። ግዴታ እናንተ ዝርዝሩን እንንገራችሁ። እኔ እየቆሰለሁ እዚህ ጋር ወይስ እናንተ ላስረዳ ወይስ እኔ ሀዘኔን ልወጣ? ምንድነው የምትፈልጉት? እውነቱ በቃ ሞታለች። ሞተችም የኔ ወርቅ ሰው እኮ ከፍቅሩ አንፃር ነው ከመውደዱ አንፃር ነው ለሷ ካለው ስስት አንፃር ነው። ኦኬ እስከ ዛሬ ትዝ ያላለቻቸው አሁን ነው ወይ ትዝ የምትላቸው? እኛ ከዚህ በፊት ታዲያ ሞታላየናት። እኔን አዳምጡ። አዳምጡኝ። ጣልቃ አትግቡብኝ። እኔ እያናደዳችሁኝ ነው። ጣልቃ አትግቡ። አዳምጡኝ። ሞቴ በዚህ በፊት ደስ ምን አይነት አማርኛ ነው? አዳምጡኝ። ቆይ እኔ ስጨርስ እወጣላችኋለሁ። እንደፈለጋችሁ ትሆናላችሁ። ቆይ ጣልቃ አትግቡ። በቃ ውሸት ነው የምትሉ እንግዲህ እኔ ደስ ይለኛል እኮ ውሸት ቢሆንልኝ እንደኔ ደስ የሚለው የለም። ግን ውሸት አይደለም። በቃ ራሷን አጥፍታ ሞታለች ወይ ጸሎት ማድረግ ሲገባችሁ እዚህ ጋር ውሸት ነው እውነት ነው እያላችሁ እንትን ማለት ነበረባችሁ። እኔ ቤተሰብ ነው የሚጎዳው እናንተ እንደዚህ ባላችሁ ቁጥር። እኔ ውሸት ቢሆንልኝ ጠልቼ ነው አይደለም። ግን እውነት ነው። በቃ ራሷን አጥፍታለች። ርዕስ አታድርጓት። ከቻላችሁ ርዕሷ ወደ ሀገሯ እንዲገባ እርዳታ አሰባስቡልኝ። በቃ እኔ ሌላ ምንም አልፈልግም። ካልቻላችሁ ዝም በማለት ተባበሩኝ። እስቲ በመድኃኒዓለም እናንተ አሁን በሰው ቁስል ላይ እንጨት ከመስደድ ይልቅ በቃ እውነት ነው ሆኗል። ብችል መልሳት ነበር ግን አልችልም። በቃ ይሄንን ርዕስ ዝጉት ወይም እርዳታ የምታሰባስቡ ካላችሁ አሰባስቡላትና አገር ትግባልኝ። እኔ እናቴ እያለቀሰች ነው። እናቴ ስኳር አለባት። እኔ ምን እንደሚሰማት እስቲ አስቡ እናንተ። ውሸት ነው እያላችሁ ከፍታችሁ ቁጭ ስትሉ እንዴ እያገናዘባችሁ በቤታችሁ ድረስ አለለም። ምክንያቱም እንዴት እንደሚሆናችሁ ሰው ሀዘን ላይ ነው። በደንብ እንኳን የሰማነው ገና ትናንትና ነው መሞቷን እውነት መሆኑን ያረጋገጥነው። አሁን ደግሞ እናንተ አትበሉ በቃ። እሺ ቪዲዮ አብሪና ችግር የለውም። እንትኑን እናዋጣለን፣ ገንዘቡን እናዋጣለን። የምትፈልጊው አረጋግምኳችሁ በቤታችሁ ይግባልላችሁም። ምክንያቱም ያማለን ያይቻለሁ። የኔ ችግር የለም። ገንዘቡን እናሰባስባለን። አንቺ ባልሽ መሰረት ውዴ እኔ ያራሳዝናችሁም እንደው ቤተሰብ እንኳን ቢቀር እኔ አብረን የምታደርጊው ብሩ ላይ ብቻ ነው። እሺ ቪዲዮ ክፈችና ሰው ያቅምሽን ያደርጋል። ቪዲዮ ክፈች ማስረጃኛ ምን ፈልጋለን? እሺ በዚህ ምክንያት ነው የሞተችው። እናንተ በሚትም ነች። ለምንድን እኛም እኮ ነገ እንዳንጠየቅ ህዝቡ መሃኔ ቤት መተን ያዋጣ ነው አምጪ ቢላል ነገ ይሄው ቪዲዮ ሁልሽም አምነሽ ነው የሰጠሽው ብለን እንላለን። ቪዲዮ ሳትከፍዳን
ቪዲዮ ሳትከፍቺ እንዴት ነው የምንረዳሽ? ለምንድን ነው ብሩ ላይ ብቻ ፎከስ የምታደርጊው? ችግር የለም ይሰባሰባል ገንዘብ የለም ማታወጡ። እሺ እህታችን ናት። እኔ ብር አልፈልግም። እኔ ተረጋጊ፣ የኔ በቃ ታውት ተረጋጊ በቃ ተረጋጊ እኮ ተረጋጊ። ሌላው ሰው በሷ ምክንያት ሌላው ሰው እኛም ወደ አንቺ በመጣን እኛም መሞት እንፈልጋለን በቃ እንከተልሽ እያለ ሁሉም ራሱን ሊሳቅል እየተዘጋጀ ነው ያለው። ምንም አይነት ነገር ምድር ላይ ያለ ፈተና ምንም ነገር ከናንተ በታች ነው፣ የናንተ ህይወት ነው መቅደም ያለበት እያልን ሌሎቹን እያጽናናን ነው። ይሄው ፍቅር ምስክር ናት። እሷ የፖስተችው ላይ አንዷን ራሴን ባጠፋሁላት ስታረጋጋ ነበር ቅድም። አይደለም ፍቅር ነው አላየሁ ፍቅር ሁሉም እየፖሰተ ያለው ላይ የሷ ላይ ራሳችንን ካላጠፋን እያለ ነው። ሁሉም በቃ ትንሽዬ ነገር ሲያገኝ በቃ እኛም እንከተል እኛም እንሄድ ሁሉም እየተገፋፋ ነው ያለው። ተረጅን እንጂ ማሪ እኛ ማንንም ሞትን ከሆነ በቤታችን ገብቶ ያየነው ነገር ነው። የኔ ወርቅ ማንንም ለሞት አዲስ አለ ብዬ አላምንም። ሁሉም ያልቀመሰ የለም። እስቲ አንዴ ወገናዊት ነው ወንጌላዊት ነው ማን ምጤ እኔ ፍቅር አላሉ አንቺ ይኸውልሽ የዚች ልጅ ላይ ፖስቼ 1000 መሞት የሚፈልግ ነው 1000 ገመድ የፈለገ ነው። እኔ ልንገራችሁ በቃ ስለዚህ ሰው እንትን እንዲያይለው ገባሽ? አንዷም ይሄው ካልታነኩ ብላ እንደገና ሰብስበን ነው ያሰናል አደም ትከስፋክሱ ራሳችሁን አታለዛኔ ነው ወርቅ እሺ አትከፊ ላይክ እኔ ዛሬ እኔ ራሴን ሰጥፋ ሌላውን መቴን ተከተኝ እንደማለት እየሆነ ነው። ለዛ ነው ችግሩ ምንድነው ከብዷት የነበረው ነገር ምንድነው የተፈጠረው ነገር ምንድነው ያለን ምን ጠይቅሽ። ለዛ ነው ሁሉም ራሱን ለማጥፋት ገመድ ይዞ እየሮጠ ነው። ማማ እኔ ደግሞ አንቺ እንደምመጣሽ አንድ ቤት ይመስለኛል አንድ ቤት መሰለኝ የሚሰሩት አይደለ? አንድ ቤት ይሁን ምን ይሁን መሰለኝ አይደል የሚሰሩት እና ምን ሆና ነው ምን ገጥሟት ነው ከምን ተነስታ ነው የተቸገረችው? በቤተሰብ አንድ ቤት ይኸውልሽ እሺ ለኔ ብቻ መልሽ እሺ አስረኝ ይኸውላችሁ እሷ ራሷ ያጠፋችው ከዚህ በላይ ችግር አሳልፋ ታውቃለች። ግን እሷ ራሷ ያጠፋችው በቃ ሰይጣን ተጠግቷት ነው። ከዚህ የበለጠ ብዙ አይነት ችግር አሳልፋለች። እኔ እህቷ ብቻ ሳልሆን በቃ ጓደኛዋም ነበርኩኝ። ብዙ ነገሯን ማቀው እኔ ብቻ ነኝ። ገባችሁ? እዚህ ጋር ምንም የማትረዱት ነገር ቢኖር ያጠፋችሁ በምክንያት ነው ብትሉ ምክንያቱ አሳማኝ አይደለም። ምክንያቱም ለመጨረሻ ጊዜ ስቀን ተጫውተን በቪዲዮ አውርተን ነው የወጣችሁ። ይሰማል አይደል? አዎ ይሰማል። ቀጥይ ሰማ በቪዲዮ አውርተን ምግብ እየበላች አውርቻት ደህና ነበር። ከዛ በኋላ ምን እንደተፈጠረ አላውቅም። ደህና በደንብ አውርተን ስቀን ተጫውተን የወጣችው ግን ከዛ በኋላ ምን እንደተፈጠረ አላውቅም። ባቆ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደ ኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምትነጥቁት እናንተ። በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። ራፉ እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን ዝጉልኝ። በቃ እኔ ይሄንን ነው የምለው። ሞት ለሁሉም ሰው አይገባም። ልጠይቅሽ አንዴ ስራ ቦታ ነው ኢጃዛ ቤት ነው ይች ልጅ ራሷን እንትን ያለችው? ስራ ቦታ ነው ራሷን ያጠፋችው። ሴትዮዋ የታሰረችው በዛ ምክንያት ነው። ስራ ቦታ ነው ራሷን ያጠፋችው። እሺ አንድ ላይ ነው የምንሰራው ብለሻታ እንዴት አላየሻትም? ነው ሲቆም አንድ ላይ ይኸውልሽ እኔ ነኝ ይሄን ስራ ያስገባኋል። እኔ የ30 ደቂቃ መንገድ አለ የኔና የሷ ቤት ማለት ነው። ኦኬ ታመጣጣኝ ሴትዮዋ እኔም እሄዳለሁ። እንደዛ ነበር እንትን የምንለው። በቃ
አው ሌላው ነገር የኔ ወርቅ አንቺ እንዲከፋሽ አይገባም። ሌላው ሁሉም ሰው የሚወዳት ሰዎችን የምታጽናና በመዝሙርም በሁሉም ነገር አይዟችሁ የምትል በጣም ብዙ ወዳጅ ያላት ልጅ ስለሆነች ነው ይሄን ጥያቄ እየጠየቅንሽ ያለነው እንጂ ከሌላ አንፃር እንድታይብን አንፈልግም። አንድ የማይወዳት አንድ በሷ የማይደሰት ሰው አልነበረም። ኦኬ እንኳን ሌላ ከፍቶናል እንኳን ካሏት ያንን የጻፉትን ጽፍ አንስታ በመዝሙር የምትሰራላቸው ልጅ ናት። ኦኬ ስለሚወዷት ለሷ ካላቸው ፍቅር አንፃር ነው ጥያቄያቸው። በተቃራኒው ደግሞ እንዳየሽው አሁን ሁሉም ፖስት በሚያርግ ሰዓት ግማሹ ገመድ ይዞ እየሮጠ ግማሹ ደግሞ መንገድ ላይ ያለ ሁሉም ብሶት ያለበት ሁሉም በብዙ ፈተና ውስጥ ያለ ሰው ነው እና ይሄ ነገር እስከመቼ በሚለው ነው ሁሉም ሰው ጥያቄውን እያነሳሉ እንጂ ኔትወርክ ሞት ሁሉም ሰው ቤት የገባ ነው ማለት ነው። ማንም ሰው በስቃይ በፈተና ነው ያለው። ፖሊስ መጥቶ ወስዷታል። ኦሬዲ ሆስፒታል ነው ያለችው። አሁን ህጋዊ ነች ልጅቷ ወይስ ማለት እኔ ሴትዮዋ ታሰረች ስትይ አልገባኝም። አሻራ ተገኝቶባት ነው ማለት ራስን ስታጠፊ አሻራ ከሌለ ሰው አይታሰርም ወይስ ምንድነው? አንቺ የምትጠረጥሪው ነገር አለ? እስቲ ምናልባት ለእሷ ስትነግርሽ ወይ ሴትዮዋ ትመታታለች ወይ ታሰቃያታለች? አሻራ የለባትም። ህጋዊ ያልሆነ ሴት እንደዚህ አዳም ይኸውልህ ኮማቹ እኔ ራሱ መትራሴ እንደማጠፋ ቀን አልቆረጥኩም እንጂ ራሴ ለማጥፋት መንገድ ላይ ነው። ማጥፋት አይቀርም የምትለው ይሄንን መልሽላችሁ እወጣለሁ። ሰዎቹ አሻራ ተገኝቶባቸው አይደለም። ሰዎቹ ከቤት ሲወጡ ነው ራሷን ያጠፋችው። ማንም ሰው አልነበረም። አሻራ ምናምን የተገኘባቸው ነገር የለም። ህጋዊ ስላልሆነች ብቻ ነው። እሺ እናመሰግናለን። ፈጣሪ እናመሰግናለን። እግዚአብሔር ያጽናችሁ። አይዞሽ አይዞሽ ነው በቃት ቪዲዮሽ ያጽናሽ። እሺ የኔ ማር ፈጣሪ ነው በቃችሁ ይበላል። ቪዲዮሽ ነው በጀመረ ደረጃ ራስ ማጥፋት ልክ አይደለም። አዝነው የእውነት ኃጢአት ነው። እንኳን ንገሪልን፣ እሱን አስረግጠሽ ንገሪልን። አንዴ ሰይጣን ገፋፍታ ራሷን አጥፍታለች አይደል? እሷ ያረገችውን ማንም ሰው እንዳያረገው። ምክንያቱም ቤተሰብ እንዴት እየተንገበገበ እንደሆነ እናንተ አታውቁም። እዚህ ጋር ምን ያህል ስቃይ ውስጥ እንደሆኑ እነሱ ግን ያ ማለት ምንድነው? እሷ እሷ ምክንያቱም እሷ ልጅቷ ከዚህ የባሰ መጥፎ ነገር አሳልፋለች። ጠንካራ ነበረች። ያን ቀን በቃ ሰይጣን ተጠግቷት ነው። አንዳንዴ በደከምሽ ሰዓት ነው ሰይጣንም የሚበረታው የባሰ እና ራሳችሁን እንዳታጠፉ። እኔን ያየ ቀጣ እኔ እንዴት እንደተቃጠልኩ እኔ ነኝ የማውቀው። እህትን ማጣት ማለት በቃ እንደ ጓደኛ ምስጥረኛሽን ማጣት ማለት ማንም ይሄን ህመም ሊረዳው አይችልም። እና ራሳችሁን እንዳታጠፉ። ለእናት ለቤተሰብ አስቡ። እኔ እናትና ቤተሰብ ማቀወል ጭራሽ ለእኔም እስከ መፍረድ ደርሰዋል ማለት ነው። እና አንዳንዴ ነገሮችን ከማድረጋችሁ በፊት ሁለት ሶስቴ ልክ ነው ወይ ብላችሁ አስቡ። ለሰይጣን ቦታ አትስጡ። እኔ ይሄንን ነው የምላችሁ። ራሷን ያጠፋችበት ቤት ደግሞ ህጋዊ ስላልሆነች ነው እነሱ የታሰሩት። 100 ሺህ ሪያል ከፍለዋል። ደግሞ ህጋዊ ስላልሆነች እነሱም ታስረዋል። ለ6 ወር ይታሰራሉ፣ አይለቀቁም። በዛ ምክንያት ነው በቃ ይሄን ልላችሁ ነው የገባሁት። ደህና ሁኑ። ስልክ ብትሰጭንና አንቺ ማግኘት ቢፈልጉ እንደገና መርዳት የሚፈልጉና ሙኒትን እናገናኝሽና ያለውን ነገር እንትን በይና ተነጋገሩ። አይሻልም? ስልክሽን አስቀምጪልኝ በኢንቦክስ እና ለሙኒትን አሁን ደውዬ ነግራትና ወይም ሙኒትን ቤቷን ከፍታ ወይም ሌላ ቦታ ወስደሽ መነጋገር የምትፈልጉት ነገር ካለ እዛ እንትን ትያታለሽ። ስልክሽን አስቀምጪልኝና እኔ ለሙኒት ልክላለሁ።
ይሰማል? እሺማ እኔ ተቋጥሽን አስቀምጪላት። ላኪልኝ። እሺ ፍቅሬ ወይ የልጅ ቁጥር ያዥው ወይ እኔ እልክልሻለሁ። ኖ የራስሽን ብትናገሪ የራስሽን ስልክ ነው እየደወሉ እንትን ይሏታልና እዚህ ጋር አይደለም መናገር ለአንዱ ይላል ማማ አሁን በዚህ አካውንት ጻፉልኝ እኔ ማጣጣቸዋለሁ። ኖ ለሁሉም እሺ እንጽፍልሻለን። በቃ ችግር የለም። ኖ በቃ ወይ ፍቅር ጋር ወይ መሃኔም ጋር አስቀምጪ።